አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች በመላው ዓለም ላይ የምትገኙ ውድ ኢትዮጵያውያን፣ ኤርትራውያን ወገኖቼ ሰላም እንዴት ናችሁ? ሁላችሁም በያላችሁበት ሰላማችሁ ትርፍርፍ ይበልልኝ እያልኩኝ ዛሬም እንግዲህ በአዲስ ቪዲዮ ከች ብያለሁ። ዛሬ ደግሞ ወጣ ብዬ ከስተዛሬው በተለየ ባህር ሄጃለሁ ማለት ነው። ባህሩ ግን እዚህ አካባቢ ያለው በጣም ደስ ይላል ማለት ነው። እንደምታዩት ውጭ ነኝ ያለሁት። ለቤቴ አዲስ የሆናችሁ ሰብስክራይብ እና የደወል ምልክቷን በመጫን ቤተሰቤ ትሆኑ ዘንድ ከኔ ጋር ትቀላቀሉ ዘንድ በአክብሮት ጋብዣችኋለሁ ማለት ነው። ነባር ቤተሰቦቼ ደግሞ ላይክ ሸር እያደረጋችሁ ሁሌም እንደተለመደው እንድታበረታቱኝ ሁላችሁም በትህትና ጠይቃለሁ። እንዴት ናችሁልኝ? ሰላም ናችሁልኝ ወይ? እስኪ አንዳንድ ጊዜ እንኳን ከመዳም ኩሽና ወጣ እንበል ብለን ዛሬ እንግዲህ እንደምታዩት እዛ ጋር ሴትዮዬ ከልጇ ልጅ ጋር ቁጭ ብላ በአረብያ ትታያችሁ ከሆነ እዛች ሄማይቱ ጋር ማለት ነው። እና ወጣ ብለናል ማለት ነው። ዛሬ ቅዳሜ ነው አይደለ? ዛሬ ቅዳሜ ወጣ ብለናል። አሁን ደግሞ ከዚህ ስንመለስ ደግሞ ጅዳ ወደሚባል ከተማ እናመራለን ማለት ነው። ዛሬ እንግዲህ ውሎዬ ውጭ ለውጭ ነው። ለዛም ቤት አልዋልኩም ማለት ነው። እንደምታዩት ባህሩ በጣም ያምራል፣ ደስ ይላል ማለት ነው። እንግዲህ እንደምታዩት ነው ማለት ነው። ውጭ ላይ ነው ውሏችን ዛሬ እላችኋለሁ። በጣም ደስ ይላል የምር። አንዳንድ ጊዜ እንደዚህ ንጹህ አየር መቀበል በጣም ነው ደስ የሚለው። ሁሌም ከመዳም ኩሽና በጣም ነበር የሚደብረው። ዛሬ ትንሽ ወጣ ብለናል ማለት ነው ከመዳም ኩሽና እላችኋለሁ ወገኖቼ። ላይክ ሸር እያደረጋችሁ አበረታቱኝ። ሁሌም እንደምለው ከላይኩ ኮሜንቱ ይበዛልና ኮሜንት ብቻ ሳይሆን ከኛ ጋር አብራችሁ ዘና ፈታ እያላችሁ ላይክ ሸር አድርጉልን ማለት ነው። ሀባይቦቼ እናንተ ድጋፍ ያስፈልገናል። ደገፍ አድርጉን በቅንነት ማለት ነው። ቅንነት ለራስ ነው፣ ለማንም አይደለም። እና ዛሬ ባህር ላይ ብቅ ብለናል ማለት ነው። ትንሽ አየር ልንቀበል ነው። በነገራችን ላይ ብዙ አልቆየንም። ለትንሽ ደቂቃዎች ነው ብቅ ያልነው። ምግብ ይሄ ምግብ ቤት አለ፣ ሰመክ ማለት ነው። የአሳ ነው እዚህ ጋ የሚሸጠው ነበረ ማለት ነው። እዚህ ጋ ቆይ ፊት ለፊቱ ስደርስ አሳያችኋለሁ። ይሄ ምግብ ቤት ነው። ከዛ እዚህ አሳ ተመግበን ስንጨርስ ደግሞ ወደ ውጭ ስትወጡ ባህር ጎን ነው ያለውና ያሳው ምግብ ቤቱ ማለት ነው። በጣም ያምራል። ሀቂቃ ደስ የሚል ነው። ይሄ ነው ምግብ ቤቱ። እዚህ ጋር እንግዲህ ተመግበን ስንጨርስ ደግሞ እንደዚህ ውስጥ ሆናችሁ ራሱ ይሄንን እንትን እያየን ነው የተመገብነው ማለት ነው። ይሄን እያየን ነው የተመገብነው። በጣም ደስ ይላል። አየሩም ደግሞ በጣም ደስ የሚል አየር ነው። ብርድም አይደለም፣ እንደገናም ደግሞ ሙቀትም አይደለም ማለት ነው። ያው ደስ የሚል የአየር ንብረት ነው ያለው ማለት ነው። እዚህ ጋ በጣም ደስ ነው የሚለው። እስኪ እናንተም አብራችሁን እንግዲህ ዘና ፈታ እንድትሉ ጋብዘናችኋል ማለት ነው። እዛ ጋ እንደምታዩቸው ምግብ ስትመገቡ ውጭም አለው ግቢም ውስጥ ከውስጥም ሆኖ ይመገባሉ ማለት ነው። ላይ በጣም ያምራል። ንፋሱ በጣም አየሩ በጣም ደስ ስላለኝ ነው ላሳያችሁ የመጣሁት ማለት ነው። ግን ሰዎቼ ሊንቀሳቀሱ ነው መሰል ወደ እኔ እያዩ። እዛ ጋር ፊሊፒናዋ ትቀርጻለች ሳምስል ባለ ወጥታ ማለት ነው። እና ይሄን ይመስላል የዛሬ ውሎዬ። ላይክ ሸር እያደረጋችሁ አበረታቱኝ እላችኋለሁ። ባህሩ እንዴት ያምራል! ይሄን እያየን ቆየን እላችኋለሁ። አንዳንድ ቀን እንኳን ከመዳም ኩሽና ወጣ እያል ቤተሰቦቼ እስኪ ላይክ ሸር አድርጉልኝ እና ደግሞ ሰብስክራይብ አሁን ላይ ማንም እያደረገኝ አይደለም። ፕሊስ በቅንነት ሰፖርት ሚ ሰብስክራይብ ኤንድ ላይክ ጋይስ ጠይቅ እና እንደምታዩት እንግዲህ ያለንበት አካባቢ ይሄን ይመስላል። እንዳልኳችሁ ምግብ ተመግበን ስንጨርስ ባህር ነው። ባህሩ ጋር አየር እየተቀበልን ነው እላችኋለሁ። እናንተም አብራችሁን ንጹህ አየር ተቀበሉ። ራሱ የወጣው በሸበጥ ነው ብታው እና ማለት ነው። ይሄን ይመስላል።
እዛ ጋር ፍልስጤኔዋ አለች። እዚህ ጋር ህጻናት አሉ እላችኋለሁ። እና ይሄን ይመስላል የዛሬው ውሎ። ላይክ ሼር እያደረጋችሁ አበረታቱኝ እሺ። አቤት ርቀቱ አያችሁት እናንተ፣ በአይን ራሱ ታይቶ አይደረስበት። በጣም ሩቅ ነው እንደምታዩት። ይሄን ይመስላል ማለት ነው። እስኪ እዩ እዛ ጋር መኪና ያቆምነው እዛ ወዲያው ውጭ ላይ ነው። ደግሞ እዚህ ትንሽ አየር እየተቀበልን ነው ማለት ነው። ላይክ ሼር እያደረጋችሁ አበረታቱ። ዛሬ ቤት አልዋልኩም እንደነገርኳችሁ። አሁንም ደግሞ እቤት ስመለስ ያው ቶሎ ያላህ ልብስ ላይ ትችላለች። ይሄን ቪዲዮ ከተመቸኝ ዛሬ ለቀዋለሁ ማለት ነው። ላይክ ሼር እያደረጋችሁ እናንተ እንድታበረታቱኝ ሁላችሁም በአክብሮት እጋብዛለሁ። ልንሄድ ነው መሰለኝ። ሴትዮቱ እየተጠባበቀች ያላህ እያለችኝ ነው ሴትዮዋ ማለት ነው። ያቸው እዛ ጋ ናቸው እና ልንሄድ ነው ማለት ነው። ያቸው ዝግ ግን 10 ደቂቃ ቢሞላልኝ ደስ ይለኝ ነበር። ታይ 10 ደቂቃ ቢሞላ ደስ ይለኝ ነበር፣ ግን 10 ደቂቃ ሞላኝ ማለት ነው። እንደምታዩት ሴትዮዋ ያላህ ሰደኝ ብቻት ማለት ነው። ፊሊፒኒ ሰራተኛ አለቻት ከእሷ ጋር አብረን ሰዎች እነዚህ ሴትዮዋ የልጁ አማቱ ሆኖ ነው። ዛሬ ደግ ትንሽ ዘናል ብለን ከኩሽና አልወጣም ነበር። የዛሬው ቀን ደግሞ አልሐምዱሊላህ ከዛ ተኩሽና ያወጣኝ ጌታ አልሐምዱሊላህ ረብል ዓለሚን። አንዳንድ ጊዜ እንኳን እና እንዴት ናችሁልኝ? ላይክ ሼር አድርጉልኝ እናንተ እሺ። ዝም ብላችሁ ያኔ አዲስ ነገር የለውም ግን ፈታ በሉ እንደዚሁ ይሄንኑ ዘንባባውን ምኑን እያያችሁ ማለት ነው። ይሄን እያያችሁ ዘጋመት ወደ መኪና ልንገባ ነው። 10 ደቂቃ እንዲሞላ ብዬ ነው እንደዚህ እያደረኩኝ እስከምንገባ ቀርጻለሁ ማለት ነው። ይሄ ነው ምግብ ቤት የተመገብንበት ዙሬ ስመጣ ማለት ነው። ግን አየሩ እንዴት እንደሚል ብታው ወላሂ በጣም ነው ደስ የሚለው። አንዳንድ ጊዜ እንደዚህ ቀየር ብናረግ ምን አልናቸው እንደው ዘላለም ኩሽና ረፍቀውን እንደው ቁጭ ከሚያረጉን የምር ምን አልብናሳዝናቸው አንዳንዴ እንኳን የምር ርገኝ ያን ይመስል የአየር ንብረት እያለ ሀገራችን ላይ እዚህ ሀገር መተን ተወፍቀን ስንት አመት ሙሉ አየር ይናፍቀናል። የምር አንዳንድ ጊዜ እኮ ግን በጣም ነው የሚያሳዝነው ህይወታችን ማለት ነው። ግን ደግሞ እንዳያልፍ የለም አይታወቅም። አንድ ቀን ይሄም ያልፍ ይሆናል አይደለ? ያልፋል ብለን ተስፋ እናደርጋለን። ብቻ አልሐምዱሊላህ ለኩልሃል ሁሉም ነገር ለኸይር ነው አይደለ? ሁሉም ነገር ለኸይር ነው። አላህ ደግሞ ሀገራችንን ሰላሟን፣ አንድነቷን፣ ፍቅሯን መልሶልን እኛም በሀገራችን ላይ እንደው ንጹህ አየር እየተቀበል ፈታ እንላለን ብዬ ተስፋ አደርጋለሁ ማለት ነው። የምር ቦታው ግን ያምራል። ያው እንደዚህ እችን አበባ
ቀይ አበባ ደስ ሳትለው ያተዘጋ። ወይኔ 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 እንዴት እንደምታ እንኳ አበባ ላሳያችሁ። ዋው ቀይ አበባ ሳይባቸው ይበቃችኋል ማለት ነው። እና ደስ የሚል ነው በጣም ናባቱ ያየኝ እንግዲህ እንቁሮ ምን ዱባ ነው ያየኛል እንዴ ዝም ብሎ እና እንደምታዩት ነው ይሄ የገባንበት ምግብ የበላንበት ይሄ ማለት ነው። እና በጣም ደስ ይላል ውዶችዬ። ላይክ ሸር እያደረጋችሁ እንድታበረታቱ ስል ሁላችሁንም በአክብሮት ጋብዣለሁ። እንደምታዩት አላህ ያው እችን አበባም ልቀርጽላችሁ። ንጹህ ደሳስ የሚሉ ነገሮችን ስታውቁ ታያችሁ። ዋው እና ይሄን ይመስላል እላችኋለሁ። መኪና እስከምንገባ ነው። ከዛ በኋላ ያው እዛ ጋር እንደምታዩት ባህሩ ይሄ እንደዚህ ዙሪያውን ማለት ነው። የምግብ ይበላል። እዚህ ጋር ደግሞ ትንሽ ሀዲቃ አለች የልጆች መጫወቻ ማለት ነው። እዚህ ጋር ደግሞ ሻይ ቡና የሚሉበት ውጭ ለውጭ አለው መናፈሻ ነገር ማለት ነው። በዛም ጋር እንዳሳየኋችሁ መናፈሻ እዛ ጋር አበቦቹ ሲያማምሩ ነበር፣ ግን መሄድ አልቻልኩም። እዚህ ጋር ልጆች ይጫወታሉ። እዚህ ጋር አበባ ምናምን የምር ነፋሱ ግን አትጠይቁኝ እንዴት አባቱ ደስ እንደሚል ማለት ነው። አያችሁት? እዚህ ጋር አበቦቹ እንደዚህ ያሉ አበቦች በጣም የሚያማምሩ። ይሄ አሁን መኪና እየደረስ ነው። ውድና የተከበራችሁ የቻናሌ ቤተሰቦች በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ፣ ሰላም ቆዩልኝ። ላይክ ሼር ማድረጋችሁን አትርሱ። አበረታቱኝ። በቅንነት ቅንነት ለራስ ነው ማለት ነው። ባይ ባይ።